ሰላም ሰላም ውድ ቻናሌ ቤተሰቦች እንደምን አላችሁ? ዛሬ በአሪፍ የሆነ መረጃ ተመልሼ መጥቻለሁኝ። አሪፍ የሆነ አፕሊኬሽን ነው ይዤላችሁ የመጣሁት። አፕሊኬሽኑ የተለያዩ የኳስ ቪዲዮዎችን የስፖርት ይዘት ያላቸው ቪዲዮዎችን ሼር በማድረግ በቪው ዶላር የሚከፍል አፕሊኬሽን ነው። ቪዲዮዎችን ከተለያዩ ፕላትፎርሞች ከነ ቲክቶክ፣ ከኢንስታግራም እና ከተለያዩ ከዩቲዩብ ሊሆን ይችላል ቪዲዮዎችን እየቆረጣችሁ ፖስት በማድረግ በቪው የሚከፍል ነው። እንዲሁም ደግሞ አፕሊኬሽኑ ለሌሎች ሰዎች ኢንቫይት ስታደርጉ በሊንካችሁ ኢንቫይት ስታደርጉ ዶላር የሚከፍል አፕሊኬሽን ነው። ዛሬ እንዴት አድርጋችሁ አፕሊኬሽኑ ላይ መመዝገብ እንደምትችሉ የማሳያችሁ ይሆናል። እንዲሁም ደግሞ በቪዲዮ መጨረሻ ላይ እንዴት አድርጋችሁ በኢንቫይቴሽን መስራት እንደምትችሉ የማሳያችሁ ይሆናል። በራሳችሁ ስልክ እንዴት አድርጋችሁ በአንድ ስልክ ብዙ ኢንቫይት መስራት እንደምትችሉ የማሳያችሁ ይሆናል። በጥቂት ስልኮች በጣም ብዙ ዶላር መስራት የምትችሉበትን ትሪክም የማሳያችሁ ይሆናል። ስለዚህ ቪዲዮውን ላይክ በማድረግ ቻናሉን ደግሞ ሰብስክራይብ በማድረግ ይጀምሩት። እኔንም ለሌሎች ቪዲዮዎችን እንዲሰራ ያበረታቱኝ። ስለዚህ ቀጥታ ሊንኩን ቴሌግራም ቻናሌ ላይ አስቀምጣለሁ ወይም ደግሞ እዚሁ ኮሜንት መጀመሪያ ላይ ወይም ዲስክሪፕሽን ላይ ሊንኩን አስቀምጣለሁኝ። ስለዚህ እንዴት አድርጋችሁ እንደምትጀምሩ አፕሊኬሽኑን የማሳያችሁ ይሆናል ማለት ነው። ስለዚህ ምን ታደርጋላችሁ? አፕሊኬሽኑ ሊንኩ እዚህ ጋር አለ። ሊንኩን ተጭናችሁ ትገባላችሁ። እንደምታዩት እንግዲህ ወደ ሊንኩን ቀጥታ እንደገባችሁ እንደዚህ ይመጣላችኋል። ስለዚህ ምንድነው የምታደርጉት? ይቺን ኮድ እዚህ ጋር እንደምታዩት ይቺ ኮዷን አለች እሷን ስለዚህ እዚህ ጋር ኮፒ ታረጓታላችሁ። ኮፒ ማድረግ ከዛን ደግሞ እዚህ ጋር እንግዲህ ከጉግል ፕሌይ ነው ከአፕ ስቶር ነው ማውረድ የምትፈልጉት ይላል አፕሊኬሽኑን። እኔ ከፕሌይ ስቶር ነው። ስለዚህ ፕሌይ ስቶር ላይ ክሊክ አደርጋለሁ ማለት ነው። ስለዚህ እንደምታዩት እንግዲህ እኔ አፕሊኬሽኑን ቀድሜ ስላወረድኩት አፕሊኬሽኑን ኦፕን ነው የምለው። ስለዚህ እናንተ ኢንስታል ካረገ በኋላ ኦፕን ትሉታላችሁ ማለት ነው። አፕሊኬሽን ቀድሜ ስላወረድኩት እዛን እንግዲህ እንደዚህ ይመጣላችኋል። ስለዚህ እዚህ ጋር አሁን ክሬት አካውንት ይላል። ኮንቲኒው ዊዝ ጉግል ይልላችኋል። ስለዚህ በፈለጋችሁት አንደኛ ክሬት አካውንት ብላችሁ ኢሜል እና ፓስዋርድ አስገብታችሁ መክፈት ትችላላችሁ፣ ወይም ደግሞ ኮንቲኒው ዊዝ ጉግል ብላችሁ መግባት ትችላላችሁ ማለት ነው። እኔ ኮንቲኒው ዊዝ ጉግል ብዬ ገብቼ ላሳያችሁ። እከፍታለሁ ማለት ነው። ኢሜል ከሌለኝ ደግሞ ዩዘር አካውንት የሚለውን ከዚህ መርጬ የሚለውን አዳርጌ መክፈት እችላለሁ። እኔ እዚህ ጋር ያተከፈትኩበት ኢሜል ስላለኝ እዚህ ጋር ያለውን ክሊክ አደርጋለሁ ማለት ነው። ከዚያም ኮንቲኒው ማለት ዛን እዚህ ጋር እንግዲህ በፉትቦል ነው የፈለጋችሁትን በፉትቦል፣ ባስኬትቦል፣ ቴኳንዶ፣ አትሌቲክስ ኤኒ ብቻ የምትፈልጉትን ኮንተንት ከዚህ መምረጥ ትችላላችሁ። እኔ እንደዚህ አድርጌያለሁኝ። ስለዚህ ያው አብዛኛው ፉትቦል ስለሆነ ፉትቦል ሪሌትድ ሊሆን ብታደርጉት የተመረጠ ነው። ስለዚህ ኮንቲኒው ትሉታላችሁ። ከዛ እዚህ ጋር ዩዘር ኔማችሁን በምትፈልጉት ዩዘር ኔም መስጠት ትችላላችሁ። እኔ እንደዚህ ብዬ ሰጠሁት አሁን ለሙከራ ስለሆነ እንደዚህ ያደረጉት። እዚህ ጋር ጾታን መረጥኩኝ። ጾታን እዚህ ጋር ትመርጣላችሁ። እዛ ኤድሚን ትችላላችሁ። ከዛ ፕሮፋይል ማስገባት ትችላላችሁ። ኢሜል ሙከራ ነው። ስለዚህ ፕሮፋይል አያስፈልገኝም። ከዛን ቅድም ኮፒ ያደረግናትን ኮድ እዚህ ጋር ፔስት ታደርጋላችሁ። ጫን ብላችሁ እንደዚህ ጋር ጫን ጥሉና ኮዷን እቺን ማስገባት ነው ማለት ነው። ደግሞ እዚህ ጋር ስክሪን ላይ አስቀምጫለሁ። ስለዚህ ቀጥታ ወደዚህ ወስዳችኋል። ወደ ታች ታረጉና እዚህ ጋር አክሰፕት የምትለው አክሰፕት ትላላችሁ። ያን ኔክስት በሉት። በቃ ወደ አፕሊኬሽኑ አስገብታችኋል። ከዛ ምን ታደርጋላችሁ? እዚህ ጋር ክሌም ማድረግ አለባችሁ። ሪዋርዳችሁን ክሌም ለማድረግ እዚህ ጋር ፖይንት የሚለው ትገቡና ኦኬ
let me show you again። ስለዚህ ደግሜ ላሳያችሁ። ምን ታደርጋላችሁ? ይኸው እንደዚህ ይመጣላችኋል። ከዛ ክሌም ናው የምትለውን ትነኳታላችሁ። እዚህ ጋር ኔክስት በሉት። ኔክስት አሁንም ከዛ ፊኒሽ። ይኸው እንደምታዩት እዚህ ጋር እንግዲህ 5 ሚኒት እንድትጠብቁ ይነግራችኋል። 5 ደቂቃ አፕሊኬሽን ላይ ስትቆዩ 100 ፖይንት ይሰጣችኋል። እዚህ ጋር እንደምታዩት እንግዲህ በፖይንት ይኸው 100 ፖይንት እኔ አዲስ ስለገባሁኝ ሰጥቶኛል። $0.04 ማለት ነው። ይሄ እንግዲህ እንትን የምትሉት ነው ወደ አፕሊኬሽኑ ስገቡ የሚሰጣችሁ ነው። ከዛ በተለይ ደግሞ ቪዲዮዎችን እንግዲህ እዚህ ጋር አፕሎድ ካረጋላችሁ ቪዲዮዎችን እዚህ ጋር በማድረግ ቪዲዮ እይታ በማድረግ ማለት ነው። እዚህ ጋር እንደምታዩት ሪፈራል በማድረግ ደግሞ ይኸው እዚህ ጋር እንደምታዩት በሪፈራል እንዲሁም ደግሞ በቪው ዶላሩን ይሰራል ማለት ነው። ስለዚህ በዚህ መንገድ አሪፍ አድርጋችሁ መስራት ትችላላችሁ። ሌላው ደግሞ አፕሊኬሽኑን ካሁን በፊት እየተጠቀማችሁ ያላችሁ ወይም ደግሞ እናንተም አሁን ዛሬ የጀመራችሁ ሰዎች እንዴት አድርጋችሁ ነው በሪፈራል አሪፍ ዶላር የምትሰሩት የሚለውን ላሳያችሁ። ስለዚህ ምንድነው የምታደርጉት እናንተ አሁን ቀጥታ እንደዚህ አድርጋችሁ እዚህ ጋር እንደምታዩት ከላይ እንዴት አድርጋችሁ በራሳችሁ ኢሜል ብዙ ኢሜል ካላችሁ ስልካችሁ ላይ በራሳችሁ ኢሜል ደጋግማችሁ ሎጊን በማድረግ አሪፍ ዶላር መስራት ትችላላችሁ። አሁን በሪፈራል እንዴት አድርጎ መስራት እንደሚችል ላሳያችሁ። እዚህ ጋር እንደምታዩት ከላይ 3 ነጥብ ጣቧል። እሷን ክሊክ ታደርጉና ከዛን እዚህ ጋር ሎግ አውት የምትላለች ሎግ አውት ብላችሁ ትወጣላችሁ። በነገራችን ላይ ይሄ 5 ሚኒቱ እስከሚያልቅ ጠብቃችሁ ክሌም ብታደርጉ አሪፍ ነው። እዚህ ጋር ያለው 5 ደቂቃ ሲያልቅ ይሰጣችኋል ማለት ነው ፖይንት። ስለዚህ አሁን እኔ ላሳያችሁ ስለሆነ ይሄኛውን 5 ደቂቃ አልጠብቅም። ሎግ አውት ብላችሁ ትወጣላችሁ። አሁን አዲስ አፕሊኬሽን ስትከፍቱ እንደዚህ እያደረጋችሁ በቃ በራሳችሁ ኢሜል ብዙ ኢሜል ካላችሁ እየደጋገማችሁ በዛ ሎጊን እያደረጋችሁ ሊንካችሁን እየተጠቀማችሁ ማለት ነው። ስለዚህ አሁን ሎግ አውት ብዬ ልውጣ። እንዲሁም ከዛ በፊት ግን ላሳያችሁ የምፈልገው ምንድነው የእናንተን ሪፈራል ሊንካችሁን እንዴት አድርጋችሁ ማግኘት እንደምትችሉ ላሳያችሁ። የእናንተን ሪፈራል ሊንክ ለማግኘት አሁን እዚህ ጋር ፖይንት የምትለዋለች ከላይ ይሄው ፖይንት እዚህ ጋር ፖይንት የምትለውን ትነኩና ከዚያን እዚህ ጋር አርን የምትላለች ይሄው ሪፈር ፍሬንድስ የምትላለች ከታች ታያችኋል። እዚህ ጋር ሪፈር ፍሬንድስ የምትለው እሱን ትነካላችሁ። ከዛ ሴንድ ሪፈራል ይላል። ይሄው የእናንተ ሪፈራል ሊንካችሁ መጥቶላችኋል። ስለዚህ ኮፒ ታረጉታላችሁ ይሄንን ከዚያ ሆነ ቦታ ሄዳችሁ ፔስት ታረጉታላችሁ። ዛሬ እኔ ቴሌግራም ላይ ይሄው እንደዛ አድርጋችሁ ሪፈራል ሊንካችሁን እዚህ ጋር አስቀምጣችሁ ኮዷን ደግሞ ለማግኘት ራሱን ሊንኩን ጫን ትሉታላችሁ። ከዛ ሊንኩን ስትጫኑት ምን ያደርግላችኋል? ቀጥታ ወደ እንትኑ ይወስዳችኋል። እዚህ ጋር እንደምታዩት ይሄ ኮፒ አድርጌ ኮዴን አመጣለሁ ማለት ነው። ከዛ ኮፒ አረኳት። አሁን እንደምታዩት እዚህ ጋር ኮዷን ኮፒ ማድረግ ነው ማለት ነው። ይሄው ይሄ የኔ ኮድ ናት። ስለዚህ እቺን ኮፒ አድርጋችሁ አሁን ምንድነው እንደ አዲስ ስትገቡ ሎግ አውት ብላችኋል። ስለዚህ እዚህ ጋር ሊንኩን ትጫናላችሁ። ምንድነው የምናደርገው አሁን? እሺ ሊንኩን ይሄንን ትጫናላችሁ። ሊንኩን ተጭኜ ስገባ ቅድም አሁን ኮዷን ኮፒ ታደርጋላችሁ ማለት ነው። በሊንካችሁ እቺን ኮድ ኮፒ ታደርጋላችሁ። ከዛን አፕሊኬሽኑን በጉግል ፕሌይ አውርድላችኋል። አፕሊኬሽኑ ኦልሬዲ ስለወረደ ወደዛ ኦፕን የሚል ይመጣላችኋል። ኦፕን ትሉታላችሁ። አሁን በራሳችሁ ሪፈራል ሊንክ ገብታችሁ ለመስራት ምን ታደርጋላችሁ? እዚህ ጋር እንደምታዩት 3 ነጥብ አለች ከላይ እሷን 3 ነጥብ ክሊክ ታደርጋላችሁ። ከዛን ሎግ አውት ብላችሁ ውጡ። የስ በሉት። አሁን እንደዚህ መጥቶላችኋል። ስለዚህ ምን ታደርጋላችሁ? አሁን እንደገና እንደ አዲስ ማለት ነው አሁን ኮንቲኒው ዊዝ ጎግል በሉት እዚህ ጋር ማለት ነው። እንደምታውቁ ኮንቲኒው ዊዝ ጎግል ትሉታላችሁ። አሁን በቃ ያልሰራችሁባቸው ኢሜል ካሉ እንግዲህ ከነዚህ መካከል
አሁን እኔ በሁሉም ከፍቼባችኋለሁ አጋጣሚ ሆኖ። ስለዚህ እናንተ ያልከፈታችሁበት ኢሜል ካለ እሱን ተጠቅማችሁ አንዱን ክሊክ ታደርጋላችሁ። አከፋፈቱ ተመሳሳይ ነው ማለት ነው። ካሁን ቅድም ያሳየኋችሁ ሙሉን ስቴፑን መከተል ነው ማለት ነው። ስለዚህ እንደዚህ እያደረጋችሁ በእናንተ ሊንክ ሪፈር እያደረጋችሁ ብዙ መስራት ትችላላችሁ ማለት ነው። ስራው ብዙ ያልተዘመረለት የኳስ ብልሃተኛ በትሪቦን የኮከቦች እንግዲህ እንትን ብሎላችኋል። ስራው ብዙ ያልተዘመረለት የኳስ ብልሃት እያወጣችሁ ሪፈር እያደረጋችሁ ሌሎችንም እናንተም ደግሞ በተለያዩ አካውንቶች እንደዚህ ደጋግማችሁ እንትን እየገባችሁ ዶላር መስራት ትችላላችሁ። ልክ $10 ሲሆን አውጥታችሁ መጠቀም ትችላላችሁ። በጣም አሪፍ አፕሊኬሽን ነው። ወደፊት በጣም ብዙ ተጽዕኖ ሊፈጥር የሚችል አፕሊኬሽን ነውና የስፖርቱ ዘርፍን በደንብ እየሰሩበት ያለ ነው። ብዙ በጣም እየሄደ አፕሊኬሽን ነው። ስለዚህ ሁላችሁም ተጠቀሙት። ጥያቄ ካሏችሁ ኮሜንት ላይ አስቀምጡልኝ። እንዲሁም ደግሞ ቻናሉንም ሰብስክራይብ ቪዲዮንም ከጠቀማችሁ ላይክ በማድረግ አበረታቱኝ። ሰላም ቆዩ።